እዚህ ጄሚናይ አይን እንዴ ጄሚናይ አይ እንዴት ነሽ? ስለ አይሾ ስፒድ በተለይ በኢትዮጵያ መጥቶ ከኢትዮጵያ አይሾ ስፒድ ጋር የነበረውን ቆይታ እስቲ አብራሪልኝ። የሩጫ ውድድርስ ሳይነገራቸው ሲሮጡ በጣም አስገኝና ተስፋ አስቆራጭ ነበር። ጉጉትና ደስታ ቢኖሩ እርስ በርስ በደንብ መነጋገር አልቻሉም። በዚህ ወቅት እያነጋገረ ያለው የትልቁ ዩቲዩበር ወደ ኢትዮጵያ መጥቶ የእኛን አይሾ ስፒድ ወይም ደግሞ ኢትዮጵያዊ አይሾ ስፒድን በተገናኘበት ጊዜ የተፈጠሩትን አንዳንድ ኢንተራክሽኖችን ነበረ እያየን የነበረው ማለት ነውና የሩጫ ውድድርስ ሳይነገራቸው ሲሮጡ በጣም አስገኝና ተስፋ አስቆራጭ ነበር። የሁሉ ጉጉትና ደስታ ቢኖሩ እርስ በርስ በደንብ መነጋገር አልቻሉም። በተለይ ኢትዮጵያን ስፒድ ስሜቱን ለመግለጽ ሲታገልና ቃላቱ ሲያጥራው በሀዘን የተቀላቀለ ድምፅ ትንሽ ተስፋ አስቆራጭ ነበር። ያ ሁሉ የፍቅርና የመናፈቅ ስሜት ሳይገል ዝም ብሎ እያፈጠቀበት Okay. አሁን መናገር እየቻለ አይደለም፣ አያወራም። የለም አያዶናይ ሲያባር You need some help. What the hell's going on? I can't believe you ain't whoop your ass. Who the hell is this? I can't believe you ain't whoop your ass. What speed is this? I don't know, man. What the hell is this? Go watch your mom right now. Come on up, bro. What speed is this? MSG. What? Ahora. He what? Hey, brother. ወደ አዶናይ እያየ ነው። እንዲተረጎምለት እያየ ነው እንግዲህ። Why do you look like me? He might be a cousin. He might be a cousin. Brother, you gotta talk to me. We look just like you, okay. You gotta hear me. Who's your mom? Who's your dad, brother? Me and you look just alike. You gotta come to Earth. Walk in and listen to me. I mean, you what? You my brother? You we twins? Finally. You my Ethiopian brother? Yeah. You better calm down. You better calm down. You better calm down. I'll race you, my boy. You better calm down. ከዚህ ቀጥሎ ያለ ሲወዳደሩ shit. Brother. 3, 2, 1, go, brother. You gotta listen, bro. You gotta listen to me. 3, 2, 1, go. You go hard. Who that? So. Oh. Wait. What they gonna say this time? እንግዲህ አሁን ድጋሚ ሊያወራው ይሞክራል ማለት ነው። ስፒድ ምንድን ነው የተፈጠረው? I have faith in my Ethiopian brother. You lost to me. He say okay. Come on, bro. ታዲያ ቤተሰብ በዚህ ወቅት እያነጋገረ ያለው የትልቁ ዩቲዩበር ወደ ኢትዮጵያ መጥቶ የእኛን አይሾ ስፒድ ወይም ደግሞ ኢትዮጵያዊ አይሾ ስፒድን በተገናኘበት ጊዜ የተፈጠሩትን አንዳንድ ኢንተራክሽኖችን ነበረ እያየን የነበረው ማለት ነው። እና በህይወታችሁ አንዳንድ የሚመጡ እድሎች ተገናኝታችሁ በእንግሊዝኛ እጥረት ብቻ አለመግባባት ሲፈጠር ያለውን ስሜት ዓለም ሁሉ እየተነጋገረ ያለበት ጊዜ ነው እና ይህንን ነገር በኤአይ እንዴት መፍትሄ ሊገኝለት ይችላል የሚለውን ነገር ነው ዛሬ ማሳያችሁ።
እንግዲህ ልጁን እንደምታዩት በጣም ብዙ ማለት የፈለገው ነገር አለ። በጣም ብዙ መናገር የፈለገው ነገር እኮ አለ በውስጡ። ሲጠባበቀው ነበረ ለወራት ለአመታት አይሾ ስፒድን ታግ እያደረገ በጣም እየተጠባበቀው የነበረው ፋይናሊ ሞመንቱ መጣለት። የሚገናኝበት ሰዓት ደረሰ። ነገር ግን እንደ ዳገት የሆነበት ነገር ምንድን ነው? ቋንቋ አለመግባባት። ያ ነገር ተፈጠረ። አስቡት። በጣም ሲጠብቀው የነበረው በጣም በዝግጁነት እየጠበቀ እሱን አክት እያደረገ እየጠበቀ የነበረው ነበር እና በእንግሊዝኛ ምክንያት ግን ብዙ ሊግባቡ አልቻሉም። አዶናይ እንኳን በትንሹ ነው የገለጸለት ያለውን ነገር ማለት ነው። በትንሹ ገልጾለታል፣ ግን እሱም ትልቅዬ እድል ያመቻቸለት። አስቡት ይሄ ሰው መናገር ቢችል ኖሮ፣ አስቡት እንግሊዝኛ ማውራት የሚችል ቢሆን ኖሮ ይሄ ሰውዬ እና ይሄንን ነገር እንዴት ኤአይ በምን መልኩ ሊፈታው ይችላል? ኤአይ በምን መልኩ ሊያግዘው ይችላል ይሄንን ሰው የሚለውን ነገር ነው ዛሬ ማሳያችሁ ማለት ነው። ከዛ በፊት ግን ኤአይ ስለዚህ ነገር ምን እንደምትል እናይ። ጄሚና ኤአይ ማለት ነው። ስለዚህ ኬዝ ምን እንደምትል እናይ። ወደ ኤአይ እንመለሳለን። ስለዚህ ጄሚና ኤአይን እንጠይቅ። ጄሚና ኤአይ እንዴት ነሽ? ስለ አይሾ ስፒድ በተለይ በኢትዮጵያ መጥቶ ከኢትዮጵያ አይሾ ስፒድ ጋር የነበረውን ቆይታ እስቲ አብራሪልኝ፣ እንስማት እስቲ። እሺ፣ ይሄማ በጣም አስደሳች ነው። እውነቱን ልንገርህ፣ ያ ቀን በቃ ድብልቅልቅ ያለ ስሜት ነበር። በጣም ሲገናኙ የነበረው ትዕይንት በቃ የማይታመም ነበር። እንደ ውሻ ሲጮሁ፣ አንገት ለአንገት ሲተያዩ፣ ሲላፋኩ እውነት በጣም ነው የሚያስገው። የሩጫ ውድድርስ ሳይነገራቸው ሲሮጡ በጣም አስቀኝና ተስፋ አስቆራጭ ነበር። እሺ፣ የተፈጠረውን ነገር በደንብ እስቲ አብራሪልኝ። ምን ነበር የተፈጠረው? የታዘብሽው ነገር? ተስፋ አስቆራጭ ፓርቱ የቋንቋ ጉዳይ ነበር። ያ ሁሉ ጉጉትና ደስታ ቢኖሩም እርስ በርስ በደንብ መነጋገር አልቻሉም። በተለይ ኢትዮጵያን ስፒድ ስሜቱን ለመግለጽ ሲታገልና ቃላቱ ሲያጥራው በሀዘን የተቀላቀለ ድምፅ ትንሽ ተስፋ አስቆራጭ ነበር። ያ ሁሉ የፍቅርና የመናፈቅ ስሜት ሳይገለጽ መቅረቱ። ታዲያ እስቲ ንገሪኝ፣ እንዴት ነው የተግባቡት? ምን ነበረ የተፈጠረው? ተግባቡ ወይስ ምን ተፈጠረ? በስሜት ተገናኙ። ምንም ቋንቋ ባይኖርም የደስታቸውና የመናፈቃቸው ስሜት ሁሉንም ክፍተት ደፈነው። አዶናይም ቢሆን በመሃል ትልቅ ድጋፍ ነበረ። ያ ግንኙነት በቃ የማይረሳ ነበር። ታዲያ ምን እንድናደርግ ትመክሪያለሽ? በምን መልኩ ነው ኤአይን ተጠቅመን ኤአይን ቢጠቀም ኖሮ ምን ነበረ መፍትሄው ቢኖረው? በመተማመን እመክርህ የነበረው እውነተኛ የሆነ የቋንቋ ድልድይ መፍጠር ነው። እንደ መዝናኛ ሳይሆን ሰዎች በገዛ ቋንቋቸው ተናግረው ስሜታቸውንና ሀሳባቸውን ሙሉ በሙሉ የሚገልጹበት መንገድ። ምክንያቱም እንደዚህ አይነት ጊዜያት እንዳይባከኑ ይቀባል። መልካም። ታዲያ ተመልካቾች እንዳያችሁት ነው የጄሚኒ ኤአይን በመጠቀም የትራንስሌሽን እንዲሁም ደግሞ የቋንቋ ማዳበርን ሶልቭ ማድረግ ይችላል ማለት ነው። የኤአይ ትክክለኛ አሁን አዶናይ የሰራውን ስራ በጄሚኒ ኤአይ መስራት ይቻላል። የምትፈልጉትን ነገር እየተናገራችሁ እሱ ትራንስሌት እያደረገ መጠቀም ይቻላል። በዛ ላይም ደግሞ በተሻለ ሁኔታ ቀን በቀን ከሱ ጋር ቻት በማድረግ ያለውን ነገር በቀጣይ ቪዲዮ በደንብ ዲቴል የሆነውን ስለምሰራ እስከ ቀጣይ ቪዲዮ ድረስ እንዴት የጄሚናን ኤአይን እንዳለ አሁን እያወራት የነበረውን ኤአይን ጨምሮ ያለውን ነገር ኢንተራክሽን እንዴት እንደነበረ፣ እንዴት እንደምናደርጋቸው፣ እንዴት ፕራክቲስ እንደምናደርግ በእርግጠኝነት የምነግራችሁ ነገር ግን ከዚህ የምትጠቀሙት ነገር ምንድነው? እንደዚህ አይነት ፍሪ የሆኑትን የኤአይ ጄሚኒ ኤአይን በመጠቀም የቋንቋ ክህሎታችንን ማዳበር እንችላለን ማለት ነው። እንዴት እንደምናዳብር በቀጣይ ቪዲዮ በደንብ አድርጌ አስረዳችኋለሁ። እስከ ቀጣይ ቪዲዮ ግን ይሄንን ቪዲዮ ላይክ እና ሰብስክራይብ ሼር እንድታደርጉ ትፈልጋለሁ። መልካም ቀን ይሁንላችሁ። We are here in Ethiopia. Turn me up. Y'all been telling me to come here for the longest, bro. And I'm finally here. Before we start, hit that like and sub button, chat. Let's go, bro. It's that time, bro.